ማንኳረር የጤናማ ልብ ባህሪ አይደለም። ሕክምናው 6 አይነቶች እንዳሉት ያስቀምጣል። እኒህ ደረጃዎች አንድ ልብ ከመድከሟ ጋር በቀጥታ የሚዛመዱ መለኪያዎች ናቸው። ግሬድ 1 መርመር ሐኪሙ በስቴቶስኮፕ ጸጥ ባለ ክፍል ውስጥ አጽንዖት ሰጥቶ የሚሰማው ከሆነ ግሬድ 1 መርመር ወይም የመጀመሪያ ደረጃ ማንኳረር ይባላል። ግሬድ 2 መርመር ለስለስ ያለ ዝቅተኛ ድምፅ ያለው ግን ብዙም ሳያታግል የሚሰማ የልብ መንደፋደፍ ነው። ግሬድ 3 መርመር በጉልህ የሚሰማ የልብ ማንኳረር ነው። ግሬድ 4 መርመር በጉልህ የሚሰማ የልብ ማንኳረር ሲሆን በተያያዥነት እጃችሁን እንቅልፍ መሃል ላይ ባለች ድመት ላይ ስታኖሩት እንደሚሰማው ንዝረት ያለ ስሜት የግለሰቡ ደረት ላይ ይኖረዋል። ግሬድ 5 መርመር ይህ ስቴቶስኮፑ በግማሽ አካሉ ብቻ ደረት ላይ ተለጥፎም የሚሰማ ኩርርታ ነው። ስቴቶስኮፑ ደረቱን ሳይነካው እንኳ ገና ከሩቁ የሚሰማ ከሆነ ደግሞ ደረጃ 6 ኩርርታ ወይም ግሬድ 6 መርመር ይባላል። ልብ የተለያዩ ድምጾችን ማሰማት በመንስኤው አይነት የሚወሰን የበሽታው በጊዜ ውስጥ ስርጭቱና ሕክምናውም እንደ ሁኔታው የሚለያይ አማራጮችን ይዟል። ሐኪሞን ያማክሩ።